ለሱዳን አስደንጋጭ ዜናዎች እየተሰሙ ይገኛሉ። ቲክቶክ ቪዲዮን እንዳይወርደው የሚችሉትን ሁሉ በማድረግ ሁላችንም ድምጽ እንሁናቸው። እዚህ በቁርአን ውስጥ የሚገኙ የተቆራረጡ ፊደላት ቁርአን የአላህ ቃል መሆኑን እንደሚያረጋግጡ ታውቃላችሁን? ይህን ቪዲዮ ሙስሊም ወደ ኢትዮጵያ ሊመጣ መሆኑ ተሰማ። ሌላም ፔጅ ሙሉ ወጪው ተችሎ ወደ ኢትዮጵያ ለማምጣት ስራ መጀመሩ ብሩክ ኒውስ እንግዲህ በቲክቶክ ገጹ ላይ አስታውቋል። ታላቁ እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። ለፓለስታይን ህፃናት ያሳዩት የድጋፍ አይነት ቱርኮች አሁን ላይ መነጋገሪያ ሆኗል። እንደምትመለከቱት ስቴዲየም ውስጥ ነበርና ኳሱ ከመጀመሩ በፊት ከ3000 በላይ ባለትዳሮች ባለፉት 3 ወራት ብቻ ፍቺ መፈጸማቸው ተሰምቷል። ለዚህ ሁሉ የትዳር ፍቺ ችግሩ ምንድነው ብላችሁ ታስባላችሁ? ሰላም አለይኩም ወራህመቱላሂ ወበረካቱሁ። ያላዝና ቸርነ ሰላም ፍቅር ጤና በያላችሁበት ባልዳር ድበር ሁሉ ጃማኔ ዛሬዎች ምርጥና ቆንጆ ቆንጆ ቪዲዮዎች ስትመለከተን ከእናንተ ጋር ቆይታ እናደርግ ይሆናል። ለዚህ ቻናል ዲስኮናል ቻናል ሰብስክራይብ እንዲሁም ቪዲዮ ላይክ በማድረግ ነው ሰፖርት ማድረግ ያላችሁ። ኮንታክት ወደ ዛሬ ቪዲዮችን አልፋለን። ወደ መጀመሪያ ቪዲዮችን ስናልፍ እንግዲህ ከኢልም መራቅ የለብንም ይላል ኡስታዝ። እስኪ ቪዲዮውን እንመልከት። ሞባይልን ስታገላብጥ ስለ ኢስላም ይነገር ከሆነ ታግሰህ ተከታተለው፣ ይጠቅመሃል። እያንዳንዱ እንቅስቃሴያችን ከኢልም ጋር ሲሆን ሁላችንም እንጠቀምበታለን። አላህ ነብዩን አለይሂ ሰላቱ ወሰላም እንደው ልትለምነኝ የሚገባ ነገር ቢኖር ብሎ አላህ የጠቀሰው ይሄ ነገር ብሎ እንዲለምኑት የጠቀሰው ነገር ቢኖር ዕውቀትን ነው። ወቁል ረቢ ዚድኒ ዒልማ፣ ጌታዬ ወይ ዕውቀትን ጨምርልኝ ብለህ ለምነኝ አላቸው ነብዩን አለይሂ ሰላቱ ወሰላም። ቪዲዮ እንዳያችሁት እንግዲህ ከኢልም መራቅ የለብንም። በተለይ ደግሞ በሃይማኖታችን ኢልም መሰረት ስለሆነ ሁላችንም በኢልማችን ልንጠራከር ይገባል። የዛሬው መልእክታችን ነው ማለት ነው። ወደ ቀጣይ ቪዲዮአችን ስናልፍ እንግዲህ በቁርአን ውስጥ ያሉ የፊደላት ትርጉም እንግዲህ ሰይድ ከማል ነግራለሁ። እስኪ ቪዲዮውን እንመልከት። እዚህ በቁርአን ውስጥ የሚገኙ የተቆራረጡ ፊደላት ቁርአን የአላህ ቃል መሆኑን እንደሚያረጋግጡ ታውቃላችሁን? ይህን ቪዲዮ ሙስሊሞች ከሆናችሁ ለኢስላም ባላችሁ ፍቅር ልክ በደንብ ሼር፣ ኮፒ ሊንክ፣ ዱዊት፣ ሪፖስት አድርጉ። ኮመንት ላይም ሁላችሁም አላሁ አክበር በሉ። ከ1400 ዓመታት በፊት በ7ኛው ክፍለ ዘመን ቁርአን በአንድ ሰው ላይ እንደተወረደው ሁሉ እነዚህ የተቆራረጡ ፊደላት የሚያስገርም ታሪክ አላቸው። መጀመሪያ ሲታዩ እነዚህ ፊደላት በጣም ግራ ነው የሚያጋቡት። እነዚህ የተቆራረጡ ፊደላት አረፍተ ነገርን አይመሰርቱም። ልክ እንደኛ ፊደላት ኤ፣ ኤል እና አር ስናጣምራቸው ምንም አይነት ትርጉም እንደሌላቸው ሁሉ እዚህ ምስጢራዊ ፊደላት ለብዙ ዘመናት ሙስሊም የሆኑና ሙስሊም ያልሆኑ ምሁራንን ሲያስገርሙ ኖረዋል። ትርጉማቸውንም ለመረዳት ብዙ ጥረት ተደርጓል። ምንም እንኳን እነዚህ ፊደላት ለሰው ልጆች ሁሉ ፈተና ቢሆኑም የተከበራችሁ እህትና ወንድሞቼ ቁርአን በተወረደበት ጊዜ የነበሩ አረቦች በአረብኛ ቋንቋ ፍጹም ድንቅ ነበሩ። በግጥምም እጅግ በጣም ድንቅ ነበሩ። እነዚህ ቃላቶች ተፈታተኗቸው። ለተአምርና መመሪያ መጽሐፍ ሆኖ የመጣው ቁርአን በቋንቋዊና በመንፈሳዊ ደረጃ ትልቅ ፈተናን ፈጠረባቸው። አላህም ሱብሓነሁ ወተዓላ እንደዚህ አለ፣ አሊፍ ላም ሚም። ልክ ቁርአን ለአረቦች በአረብኛ ቋንቋ የተካኑ ከሆኑ በጣም አንደበተ ርቱዕ ከሆኑ እንደሱ ያለ ነገር ይዘው ይምጡ የሚል ነበር። ግን በእርግጥ ይህንን ማድረግ አልቻሉም። ቪዲዮ እንዳያችሁት እንግዲህ አላህ ይህንን ቁርአን ወደ ምድር ሲያመጣ እንግዲህ የተለያዩ ሁክሞችን ሰጡ፣ የተለያዩችን ትርጉሞችን ሰጡ ነውና እንግዲህ እነዚህም ደግሞ አጠር ያሉ ወርዶች ወይም ደግሞ ፊደላቶች እንግዲህ የራሳቸው ትርጉም እንዳላቸውና የአላህን እንግዲህ ከፍተኛ ወይም ደግሞ ልቅና መኖሩን የሚያሳይ መልእክት እንደሆነ ለማስታወስ ወደናል ማለት ነው። ወደ ቀጣይ ቪዲዮአችን ስናልፍ እንግዲህ ከአክሱም ከተማ አንድ የተላለፈ መልእክት አለ። እስኪ ቪዲዮውን እንመልከት። ከአክሱም የተላለፈ መልእክት አለ። ቪዲዮ እንዳይጠፋ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ለሁሉም አዳርሱት። ይህ ጉዳይ ሁላችንም ስለሚመለከተን እስከ መጨረሻው እንስማ። ሲታን ወለድ ይዘለሁ እሱን የወለድ ትእዛዝ ይኮነ የረብ ትእዛዝ ኮይኑ ንሕናውን መሰልና ተኸቢርና እንድዩ ኣብዝተሓዘ ተሓለፈ ዓመትኮ ደብዳቤ መፀልና ንኹም ኢልኩምና ንሕናውን ክሳብ ደብዳቤ ክንገልፀልኩም ዓመት ኢና ጓሒዝና ሳብሰሉ ዘለኹም ሕጂ ግን ደብዳቤ ስለፃወተውኩም ኢሱ ታይኹም ጉዳይና መንግስቲ ዜና ስለዝተፈቐደልኩም ተዓሊምና ቀሪና ዲና ስለዝፈለጥና ኩሉ ስለዝፈለጥና ንሕናው መሰልና ታይኩም ትኾነ ተዓሊምና ኢና ኩሉ ደብያት ወርቃኒኩም በዚ ዝዓሚ እሺና ተፀቢና ዓመተ ቋሪትና ኢና ነርና ሕጂ ሲኣምሱ ዝላለኹም በጨኹምለኩም ሁላችንም በምንችለው ሁሉ ድምጽ ልንሆናቸው ይገባል። ሁላችንም ኮመንት ላይ ሂጃብ አውራን እንጂ
አእምሮን አይሸፍንም እንበል። እንደዚህ ያሉት ምናችን ፎሎ እናደርጋለን። ቪዲዮ እንዳያችሁት እንግዲህ በአክሱም ከተማ በተለይ ደግሞ በሙስሊም ተማሪዎች ላይ ሂጃብ አትለብሱም በሚል የተለያየ ውዝግብና የክልከላ ነገሮች ከጊዜ ወደ ጊዜ የተበራከቱ ያለበት ሁኔታ አለ ማለት ነው። ይህን ተከትሎ እንግዲህ እነዚህ ወጣት ሙስሊም ተማሪዎች እንግዲህ እኛ ከሌለን ይሄ ከተማ ባዶ ነው፣ እኛም ለዚህ ከተማ ብዙ አስተዋጽኦ አድርገናል፣ ስለዚህ ይህን ሂጃባችን ልንከለከል አይገባም፣ ሂጃባችን ተከለከልን ማለት ሃይማኖታችን ተከለከልን ነው፣ ሃይማኖታችን ተከለከልን ደግሞ መኖር የለም የሚል ሐሳብ ሲሰነዝሩ ለማየት ይችላል ማለት ነው። ስለዚህ አሁንም በአክሱም ከተማ የተደረገ ላለው ትግል ወይም ደግሞ የተደረገ ላለው ጫና ሁላችንም ድምጽ ልንሆን ይገባል። በቻልነው መጠን ለነሱ ድምጽ ልንሆን እንዲሁም ደግሞ የቻልነው ነገር ኮንትሪቢዩት ልናደርግላቸው ወይም ደግሞ ልናግዛቸው ይገባል የሚል መልእክት ላስተላልፍ እወዳለሁ ማለት ነው። ወደ ቀጣይ ቪዲዮአችን ስናልፍ እንግዲህ ኢትዮጵያ ተዘግታ አትኖርም ያለው ጠቅላይ ሚኒስትር እንግዲህ አወዛጋቢ ሆነዋል። እስኪ ቪዲዮ እንመልከት። ይህ ሁሉ ጭብጨባ ለምን ይመስላችኋል ጠቅላይ ሚኒስትሩ የተደረገው? ልንገራችሁ፣ ማንም ፈለገም አልፈለገም ሚሊዮን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም ሲሉ እንግዲህ ጠቅላይ ሚኒስትሩ ተናግረዋል። ከዚህ ንግግራቸው በኋላ ነው እንግዲህ ከፓርላማ አባላቱ እጅግ ሞቅ ያለ የድጋፍ ጭብጨባ እየተደረገላቸው የጠቅላይ ሚኒስትሩ ንግግር ላስደምጣችሁ። ፎሎ እያደረጋችሁ ተከታተሉኝ። ሚሊዮን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። ቪዲዮ እንዳያችሁት እንግዲህ ጠቅላይ ሚኒስትሩ በህዝብ ተወካዮች ምክር ቤት እንግዲህ ኢትዮጵያ ተዘግታ መኖር የለባትም የመስተንፈሻ ወይም ደግሞ ባህር በር ማግኘት አለባት ሲል ሁሉም ፓርላማ እንግዲህ ደግፎ ይህን ነገር አጽድቀዋል። እንደምታገኝም በቅርብ ጊዜ የምናይ የሚሆን ነገር ቢሆንም እንግዲህ ጠቅላይ ሚኒስትሩ በዚህ ንግግራቸው እንግዲህ የተለያዩ የኤርትራ ወይም ደግሞ የጎረቤት ሀገራቶችን ያስቆጣ ያለ ነገር ቢሆንም ኤርትራና ኢትዮጵያ ውስጥ ወደ ግጭት እንዲያመሩ የሚደረግ የተለያዩ ንግግሮችም የተደረጉ ሰምቻለሁኝ። ይህን ነገርም ከፖዚቲቭ ወይ በመውሰድ ኢትዮጵያ ባህር በር ግዴታ ያስፈልጋታል። እኛም እሱ ስለሚጠቅመን ይህን ነገር ከፖዚቲቭ በመውሰድና ሀገሮቹ በጋራ መርጆ ነው የሚቀጥሉበትን ሁኔታ ለማሳሰብ እወዳለሁ ማለት ነው። ወደ ቀጣይ ቪዲዮአችን ስናልፍ እንግዲህ የሐሰብ መንገድ ብንጠግንም ለኤርትራ የሚያስፈልጋትን ወይም ለአሰብ ወደብ የሚያስፈልገውን ነገር ብናረግም ኤርትራ ከጸባጫሪነቷ አልተመለሰችንም ይላል አሁን ጠቅላይ ሚኒስትሩ። ቪዲዮ እንመልከት። ከኤርትራ መንግስት ጋር ተስማምተን ከዚህ ወደ አሰብ ሄደው መንገድ ጠግነን አልኩኝ እንከፍታለን ጠግነን ነበር። ከጠገን በኋላ ችግር አለብን ፖርቱ ተዳክሟል አሉን። አሁን አንዳንዶች ልክ ጸቡ እንደ ኦቨርናይት የመጣ የሚያስረሳው እንደዛ አይደለም። ታሪኩ ስለማንናገረው ነው። መንገድ ጠግነን ከጨረስን በኋላ ፖርቱ ችግር አለበት ሲሉ የጋራ ወዳጅ የሆነ ሀገር ለምነን ጄኔሬተር እና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን አሰብ ፖርት ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ። ያኔን የገባን ይሄ ነገር ለካ ተስፋ የለውም የሚለው መንገድ ጠገን ለምንም ብናመጣም ፍላጎት አልነበረም። ወደ ኤርትራ ልክ እንደ ሱዳን ልክ እንደ ጅቡቲ በእኛ ውጪ ፓወር ትራንስሚሽን ቀጥለን ፓወር እንስጣችሁ ጄኔሬተር አትጠቀሙ ብለንም ቆይ እናስብበት ነው የተባለው። ቪዲዮ እንዳያችሁት እንግዲህ ጠቅላይ ሚኒስትሩ እንግዲህ ለተለያየ ለአሰብ ወደብ የሚያስፈልጉትን ነገሮች ከጎረቤት ሀገራቶች ጋር በመሆን የተለያዩ ነገሮች ድጋፎች ብናረግም ኤርትራ አንፈልግም ብላ በመለስ ጠባጫሪነቷን እንግዲህ እየገለጸች የሚገኝበት ሁኔታ እንዳለ አሳይተውናል ማለት ነው፣ ወይም ተናግረዋል ማለት ነው። ስለዚህ ይህንም ጉዳይ በዲፕሎማቲክ ሚሽን ወይም ደግሞ በሰላማዊ ነገር የሚያፈታ ከሆነ ኢትዮጵያ እንግዲህ ኃይሎቿ ተዘጋጅተው እየጠበቁ ነው ያሉበትን ሁኔታ እንግዲህ ከዚሁ ጋር ለማንሳት ደግሞ ለማንሳት ይገባናል ማለት ነው። ምክንያቱም ከሰላም እንግዲህ አንድ ሀገር ለሰላም አማራጭ ታቀርባለች። ከዛ ውጭ ደግሞ ያለው ነገር ምንድነው በፎርስ ሁሉ ይፈታል። ኤርትራም እየፈለገች ያለው እሱ ነገር ይመስለኛል ማለት ከአለው ነባራዊ ሁኔታ አንጻር የግሊን አስተያየት ለመስጠት ነው እዚህ ጋር የገባሁት ማለት ነው። ወደ ቀጣይ ቪዲዮችን ስናልፍ እንግዲህ በ3 ወር ውስጥ 3000 በላይ የጋብቻ ፍቺዎች ያጋጠሙ ይገኛሉ ይላል። እስኪ ቪዲዮ እንመልከት። ከ3000 በላይ ባለትዳሮች ባለፉት 3 ወራት ብቻ ፍቺ መፈጸማቸው ተሰምቷል። ለዚህ ሁሉ የትዳር ፍቺ ችግሩ ምንድነው ብላችሁ ታስባላችሁ? እስኪ ሐሳባችሁን ስጡበት። በመዲናችን አዲስ አበባ ከተማ እንግዲህ ባለፉት 3 ወራት ውስጥ ብቻ ከ3000 በላይ የትዳር ፍቺ ምዝገባ መከናወኑ ተሰምቷል። እንግዲህ በአዲስ አበባ ባለፉት 3 ወራት በአማካኝ በየቀኑ የ33 ባለትዳሮች የፍቺ ምዝገባ ይከናወናል ማለት ነው። ይህም እንግዲህ ማሰብ
ያለባችሁ ይህ የተመዘገበው ብቻ ነው። ምን ያህል ያልተመዘገበ ሊኖር እንደሚችል እንግዲህ እናንተ አስቡት። እናንተስ እንደው በዚህ ጉዳይ ምን ትላላችሁ? ይሄ ሁሉ የትዳር ፍቺ የሚፈጸመው ለምን ይመስላችኋል? ሀሳባችሁን ስጡበት እስኪ። እንዳያችሁት እንግዲህ በተለያችን በመዲናችን አዲስ አበባ እንግዲህ የተለያዩ ፍቺዎች ይፈጠራሉ። እንግዲህ በ3 ወር ውስጥ ማለት 3000 ፍቺ ማለት እንግዲህ በጣም ብዙ ነው። ተግባብተን ህይወት ልንመራበት የሚገባበት ትልቅ ተቋም እንደሆነ አውቃለሁ ትዳርና ሁላችንም እንደዚህ አይነት ወይ ስንገባ ላንለያይ ወይም ለዘላቂ ሁኔታ እንድንገባ የሚል መልእክት ለማስተላለፍ እወዳለሁ። ወደ ቀጣይ ቪዲዮችን ስናልፍ እንግዲህ በሱዳን ከተማ አስደንጋጭ እንዲሁም አሳሳቢ ጉዳይ ተፈጥሯል። እስኪ ቪዲዮ እንመልከት። ኢና ሊላሂ ወኢና ኢለይሂ ራጂዑን። ወደ ሱዳን አስደንጋጭ ዜናዎች እየተሰሙ ይገኛሉ። ቲክቶክ ቪዲዮን እንዳይወርደው የምችሉትን ሁሉ በማድረግ ሁላችንም ድምጽ እንሁናቸው። ሱዳን ከዓለማችን ከባድ የሆነውን ቀውስ እያስተናገደች እንደሆነ የዓለም ሚዲያዎች እየተናገሩ ይገኛሉ። በጦርነት በመፈናቀል እና ከ25 ሚሊዮን በላይ ሰዎች በረሃብ እየተንገላቱ እንደሚገኝ ለሁሉም እየተነገረ ይገኛል። ይህ ቪዲዮ ከደረሳችሁ ሁላችንም ለሱዳን ህዝቦች ዱዓ ልናደርግላቸው ይገባል። ኮመንቱን ኦል አይስ ኦን ሱዳን እያን እናጥለቅልቀው። እንደዚህ ያሉትን ሁላችንም ፎሎ እናደርጋለን። ኦል አይስ ኦን ሱዳን። ሱዳን አሁን ላይ በጣም ችግር ውስጥ ያለችበት ሁኔታ ላይ አለ ማለት ነው። ከ25 ሚሊዮን በላይ ሰዎች እንግዲህ በረሃብ እንዲሁም በድርቅ የተጎዱበት ያለበት ሁኔታ ላይ አለ። ሁላችንም ኦል አይስ ኦን ሱዳን በማለት ሁላችንም ኮሜንት እናደርግ ማለት ነው። በቀጣይ ቪዲዮአችን ስናልፍ እንግዲህ ዴይላን ፔጅ ወደ ኢትዮጵያ ሊመጣ ነው። እስኪ ቪዲዮ ልጋብዛችሁ። ዴይላን ፔጅ ወደ ኢትዮጵያ ሊመጣ መሆኑ ተሰማ። ዴይላን ፔጅ ሙሉ ወጪው ተችሎ ወደ ኢትዮጵያ ለማምጣት ስራ መጀመሩ ብሮክ ኒውስ እንግዲህ በቲክቶክ ገጹ ላይ አስታውቋል። ታላቁ የኢትዮጵያ ህዳሴ ግድብ መመረቅን አስመልክቶ ለዓለም እንዲያስተዋውቅም በብሮክ ኒውስ አማካኝነት ቻሌንጅ ተጀምሮ ታዲያ ቻሌንጁም ተሳክቶ ህዳሴ ግድቡ መመረቁ ለዓለም ህዝብ አስተዋውቆ ነበረ። ይህ ቲክቶከር ታዲያ አሁን ላይ ታዲያ በሀገራችን የሚገኝ አንድ ትልቅ ተቋም ነው። ታዲያ የቲክቶከሩ ሙሉ ወጪ ሸፍኖ ወደ ኢትዮጵያ በማምጣትም ሀገራችንን በሚገባ ያስተዋውቃል ተብሎ ይጠበቃል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩ። ፎሎ ማድረጋችሁ እንዳረሱ። ቪዲዮ እንዳያችሁት እንግዲህ ዴይላን ፔጅ በተለይ ደግሞ በብሩክ ኒውስ አማካኝነት ስለ ኢትዮጵያ የህዳሴ ግድብ ሁኔታ ሲዘግብ የነበረ ትልቅ ቲክቶከር ነው። እስካሁን ባለኝ መረጃ መሰረት 17.7 ሚሊዮን ፎሎወሮችን በቲክቶክ ማግኘት ያለ ትልቅ ቲክቶከር ነው። እንግዲህ ወደ ኢትዮጵያ ሲመጣ ብዙ ነገሮችን ያለውን ሁኔታ ወይም ደግሞ የካልቸሩን ሁሉ ነገር ኢትዮጵያን የሚገልጽ ነገር ሰርቶ በዓለም እንደሚያስተዋውቅ እተማመናለሁ ብዬ አስባለሁ ማለት ነው። ወደ ቀጣይ ቪዲዮአችን ስናልፍ እንግዲህ የቱርክ ሀገር ነዋሪዎች እንግዲህ በስቴዲየም ውስጥ ለፓለስታይን ህፃናት እንግዲህ ድጋፋቸውን አሳይተዋል። እስኪ ቪዲዮ እንመልከት። ለፓለስታይን ህጻናት ያሳዩት የድጋፍ አይነት ቱርኮች አሁን ላይ መነጋገሪያ ሆኗል። እንደምትመለከቱት ስቴዲየም ውስጥ ነበርና ኳሱ ከመጀመሩ በፊት ስቴዲየሙን ማለት ነው በአሻንጉሊት ህጻናትን ለማስታወስ እንደምትመለከቱት አሻንጉሊቶችን ወደ ሜዳው ሲጥሉም ታይተዋል። ይህ ተግባራቸው ደግሞ በፓለስቲኒያን ያሉ ህጻናትን ለማስታወስ ነው ተብሏል። ቱርኮች እንደዛ አይነት ባህሪ ይህ ለሁለተኛ ጊዜ ነው። ከዚህ በፊት በሰሜን ቱርክ በተነሳው የመሬት መንቀጥቀጥ ለሞቱ ህጻናት ማስታወሻም በስቴዲየም ውስጥ እንደዛ አድርገው ነበር። አሁንም ደግሞ በፓለስቲኒያን ላሉት ለሞቱትና አሁን ላይም ስቃይ ላይ ላሉት ብለው በማሰብ ነው እንግዲህ ጨዋታው ከመጀመሩ በፊት እነዚህን አሻንጉሊቶች እየጣሉት ማለት ነው። አሁን ላይ ይህ ተግባራቸው የድጋፋቸው ብዙዎችን እያነጋገረ ይገኛል። እስኪ እኔ ላሳያችሁ በትንሽም ቢሆን እናንተ የፕላስ ምልክቷን መጫናችሁን አትርሱ። እንዳያችሁት እንግዲህ በዚህ በቱርክ ስታዲየም ውስጥ እንግዲህ አሻንጉሊቶች ወደ ሜዳ በመወርወር የፓለስታይንን ህፃናቶችን አሁን ያሉበትን ሁኔታ እንዲሁም ደግሞ ከዛሬ ያሳለፉትን ሁኔታ የሚያሳይ ነገር አሳይተውናል ማለት ነው። ይህም እንግዲህ የፓለስታይን ህፃናቶች ምን ያክል በጦርነቱ ተጎድተዋል እንዲሁም ስነልቦናቸው ተጎድተዋል የሚለውን ነገር ለማየት የሚያስችል ሁኔታ ሆኖ አግኝቼዋለሁ ማለት ነው። ወደ ቀጣይ ቪዲዮአችን ስናልፍ እንግዲህ የኤምኤምኤ ፋይተሮች እንግዲህ ስለ ፓለስታይን አሁንም ድጋፋቸውን አሳይተዋል። እስኪ ቪዲዮ እንመልከት። የፓለስታይን ባንዲራ አንድ ያደረጋቸው እነዚህ ሁለት የኤምኤምኤ ፋይተሮች ማለት ነው አሁን ላይ መነጋገሪያ ሆኗል። እንደምትመለከቱት ይህ ፕሬስ ኮንፈረንስ ላይ ነው ብዙዎች እዚህ አካባቢ ሲገናኙ ማለት ነው ፓወራቸውን ለማሳየት ያልተገባ ቃላትንና እንደዚሁም ሲገፋፉ ነበር የሚታወቀው። ነገር ግን እነዚህ ሁለት ፋይተሮች ጀምስ እና አሊ የተባሉ በፕሬስ ኮንፈረንስ ላይ እንደምትመለከቱት አንድ ነገር አንድ አድርጓቸዋል። ያም ደግሞ የፓለስታይንን ባንዲራ እንደምትመለከቱት ፍሪ ፓለስታይን የሚል ቲሸርት ነው እንግዲህ ወደ ላይ ያነሱት ማለት ነው። ይህ ሁኔታ አሁን ላይ ብዙዎች አስገርሟል እንዳልኳችሁ ማለት ነው። እንደዚህ ኤምኤምኤ ፋይተሮች እዚህ ቦታ ሲገናኙ ማለት ነው ይገፋፋሉ። እንደውም ብዙ ሰዎች ማለት ነው ከጎናቸው ይጠብቋቸው ነበር። ነገር ግን እነዚህ ሰዎች ማለት ነው ያ የፓለስታይን ሁኔታ አንድ ላይ ያሳሰባቸው ይመስላል እና በዚህ በፓለስታይን አንድ ሆነዋል፣ በሰላም ጨርሰውታል ማለት ነው። አሁን ላይ የነዚህ ፋይተሮች ተግባር ብዙዎችን እያስገረመ ይገኛል። ለተመሳሳይ መረጃ የፕላስ እንዳያችሁት እንግዲህ በዚህ የኤምኤምኤ ፋይተሮች ፌስቲቫል ላይ እንግዲህ የተለያዩ
ፋይተሮች እንግዲህ የራሳቸውን አቅም ለማሳየት በመጀመሪያ ሲገናኙ ፋይት ያደርጉ ወይም ደግሞ ይባከሱ ነበረ። አሁን ላይ ግን የፓለስታይን ጉዳይ እንዳረጋቸው እነዚህ ሁለት ፋይተሮች ዓለም እያነጋገሩ ይገኛሉ ማለት ነው። እንግዲህ ፓለስታይን በጣም ብዙ ነገሮች በእስራኤል ላይ ባሳለፈችው ነገሮች የተለያየ ኢሰብአዊ የሆነ ተግባር የተደረሰባት ይገኛልና እሱን ነገር እንግዲህ ኖ ሞር ለማለት ይመስለኛል ይሄን ነገር ያደረጉት። ይሄም ይበል የሚያሰኝ ነገር ነው። ወደ ቀጣይ ቪዲዮአችን አልፈን እንግዲህ በሽንት ቤት ረጅም ጊዜ መጠቀም ለፓራላይዝ ያጋልጠናል። እስኪ ቪዲዮ እንመልከት። ጥንቃቄ ያደርጉ። ለጥንቃቄ ይህ መረጃ ልንገራችሁ። ሽንት ቤት ለረጅም ሰዓት መቀመጥ ፓራላይዝድ እንደሚያደርግ ጥናት አመላክቷል። ይህንን ቪዲዮ መጸዳጃ ቤትም ለረጅም ሰዓታት ለሚቆየው ለዛ ጓደኛችሁ ላኩለት። በያዝነው ዓመት አንድ ስሙ ያልተገለጸ የ24 ዓመት ቻይናዊ ታዲያም በመጸዳጃ ቤት ገብቶ ለ30 ደቂቃ ያህል ቁጭ ብሎ ስልኩን ተጠቅሞ ለመነሳት በሚሞክርበት ወቅት ታዲያ እግሩን ማዘዝ እንዳልቻለና ወደ ሕክምና ቦታ ሲሄድም ፓራላይዝድ እንደሆነ ተነግሮታል። ሳይንስ ይህንን ክስተት ታዲያ ቶይሌት ሲት ኒውሮፓዚ ብለው ይጠሩታል። ለረጅም ሰዓት ጠንካራ ነገር ላይ መቀመጥ ነርቭን አኮማትሮ የደም ፍሰትን እንዲዛባ እንደሚያደርግም ነው እንግዲህ የተገለጸው። በጥናቱ ምን ያህል ታምናላችሁ? እናንተስ መጸዳጃ ቤትም ለምን ያህል ደቂቃ ትቆያላችሁ? ሀሳባችሁን ግለጹልኝ። ፎሎ ማድረጋችሁ እንዳረሱ። እንዳያችሁት እንግዲህ በሽንት ቤት ለረጅም ጊዜ መጠቀም ለፓራላይዝ ወይም ደግሞ እንደዚህ ራስን ሰውነት እንዳይገዛ ለሚያደርግ በሽታ ያጋልጣል የሚል መልእክት የተለያዩ ነገሮች ይወጡ ይገኛሉ። እንግዲህ አንድ ቻይናዊ ወጣት በ30 ደቂቃ እንግዲህ ሽንት ቤት ከተቀመጠ በኋላ ከዛ ወደ ጤና ተቋም በሄደበት ሰዓት እንግዲህ እግሮቹ እንዳይንቀሳቀሱ ወይም ፓራላይዝ ነው በመባል አናውንስ ስለተደረገ ወይም እንደተነገረ ለማየት ይችላል ማለት ነው። ስለዚህ ሁላችሁም ሽንት ቤት የምትጠቀሙበትም ሰዓት እንደዚሁ መቀነስ ይኖርባችኋል የሚል መልእክት አሳለፉኝ። እንግዲህ ለዛሬ አዘጋጁላችሁ ቪዲዮ ይህን ይመስል ነበር። ሀሳብ አስተያየት እንድትቆማ ካላችሁ ኮሜንት ላይ አስቀምጡልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።